ጌታ ኢየሱስ የሚናገሩትን ደግሞ መፈጸም እንዲችሉ ጸጋ ጨምርላቸው፣ ኃይል ጉልበት እንድትሰጥ ለአንተ አሳልፈን እንሰጣለን። ስም ይባረክ በኢየሱስ ስም። እየተያያችሁ ታብላችሁ ነው መናገር የሚችሉት። በመጀመሪያ ወንድማችን ወንድም የምንጠይቀው ይሆናል። በደንብ ካልተሰማችሁ ደግሞ አልተሰማኝ ማለታችሁ ነው። ስለዚህ በሐዋርያዊት ቤተክርስቲያን የጋብቻ ስነ ስርዓት አፈጻጸም የእግዚአብሔር ቃል በሐዋርያዊት ቤተክርስቲያን የጋብቻ ስነ ስርዓትን ስትፈጽም ከቤተ መቅደስ ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁኑ ሰዓት ጀምሮ እንደሚያጸድቀው ታምናለህ? እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት ብሎ ባለው መሰረት አንተን ዛሬ ቤተ መቅደስን የሚታገበው ለኑሮና ለጠባይ ለእምነትን የምትመች ረዳት እንደሆነ በመረዳትና በማመን ወዳኛ መርጠ እንደሆነ ታምናለህ? ይሰማል? አጨብጭቡ። ቤተ መቅደስን እንደ ራሴ አድርገህ ከልቤ ታፈቅራታለህ? ጋብቻ ቅዱስ መኝታውን ይዞ እንደሆነ እግዚአብሔር ቃል በመረዳት ቤተ መቅደስን በድካም በበሽታ በመንገድ ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛን ልታሳዝናት እንደማይገባ ብታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? ቃልስ ትገባለህ? አጨብጭቡ ለእሱ። ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጪ በሆነ በማንኛውም ምክንያት የትዳር ጓደኛዬን ፈተህ ሌላ ማግባት እንደማይቻል ታምናለህ? ቃልስ ትገባለህ? እግዚአብሔር የቃል ኪዳንን ጋብቻ የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ ያንተንና የቤተ መቅደስን የሕይወት መንፈስ እስከ ፍጻሜ ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? ያንተና የቤተ መቅደስ ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነትን መንፈስ ጠብቀህና አክብረህ ለመኖር ቃል ትገባለህ? ሰው አባቱንና እናቱን ይተዋል፣ በሚስቱ ይታመናል፣ ሁለቱም አንድ ሥጋ ይሆናል የሚለው የመለኮት ቃል በማክበርና በመጠበቅ በሀሳብ በኑሮ በጠባይ የትዳር ጓደኛዬን ከመተባበር በቀር ከእርሷ የተሰወረ ነገር እንዳትሰራ ቃል ትገባለህ? ጌታ ኢየሱስ በፊቱና በቅዱሳን ፊት የገባውን ቃል ኪዳን ለመጠበቅ እንድትችል ኃይል እስቲ ሁላችሁም ሌላለን እስቲ ለሰው ደግሞ እንኳን ደሳች እንኳን በሰላም እንደ እግዚአብሔር ቃል በሐዋርያዊት ቤተክርስቲያን የጋብቻ ስነ ስርዓትሽን ስትፈጽሚ ከወንድም ታዲዮስ ጋር የሚታደርጊውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁኑ ሰዓት ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንቺም ዛሬ ወንድም ታዲዮስን የሚታለሉ ለኑሮሽና ለጠባይሽ ለእምነትሽም የሚመች ረዳትሽ እንደሆነ በመረዳትና
በማመን ወደሽና መርጠሽ እንደሆነ ታምኛለሽ? አዎ አምናለሁ። ሚስት በነገር ሁሉ ባሏን ታክብር ትፍራ ተብሎ በእግዚአብሔር ቃል በተደነገገው መሰረት ይህንን የአምላክሽን ፈቃድ ወደሽ ለመፈጸም ቃል ትገቢያለሽ? አዎ ቃል እገባለሁ። ጋብቻ ቅዱስ መኝታውም ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ወንድም ታዲዮስን በድካም በበሽታ በመምከር ወይም በመሳሰሉት ሌሎች ምክንያቶች ልትፈቺው ወይም በሴሰኝነት የትዳር ጓደኛሽን ልታሳዝኝ እንደማይገባሽ ብታሳዝኝ ግን በእግዚአብሔር እንደምትቀጪ ታምኛለሽ? አዎ አምናለሁ። ቃልስ ትገቢያለሽ? አዎ ቃል እገባለሁ። አጨብጭቡላት። ጋብቻችሁ በእግዚአብሔር የተገኘበትና በቃል ኪዳን ያጸናውም እንደሆነ ስለምታምኚ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛሽን ፈተሽ ሌላ ማግባት እንደማይቻልሽ ታምኛለሽ? አዎ አምናለሁ። ቃልስ ትገቢያለሽ? አዎ ቃል እገባለሁ። እግዚአብሔር የቃል ኪዳን ጋብቻ የሚባርክና የተጋቢዎችንም የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ ያንቺንና የወንድም ታዲዮስን የሕይወት መንፈስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ? አዎ አምናለሁ። ያንቺና የወንድም ታዲዮስ ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነሽ የአንድነትን መንፈስ ጠብቀሽና አክብረሽ ለመኖር ቃል ትገቢያለሽ? አዎ ቃል እገባለሁ። አጨብጭቡላት። ሰው አባቱንና እናቱን ይተዋል፣ በሚስቱ ይጣበቃል የሚለውን የመለኮት ቃል በማክበርና በመጠበቅ በሀሳብ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እንዳትሰሪ ቃል ትገቢያለሽ? አዎ ቃል እገባለሁ። ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችል ኃይል ይስጥሽ። ሁላችን በጣም አጨብጭቡላት። ልጆቻችንን ወደ ኢየሱስ ዘርተን እንጸልያለን። ሁላችሁ ኢየሱስ ስለረዳቸው ጌታ ኢየሱስ ሆይ ከዚህ ሰዓት ጀምሮ የእነሱን አደራ የሕይወታቸውን አደራ ጌታ ኢየሱስ ለአንተ አሳልፈን እንሰጣለን። ጌታ ኢየሱስ ሆይ አንተ ቤት ካልሰራ ጌታ ኢየሱስ ሆይ ሰዎች በከንቱ ይደክማሉና ተብሎ የተጻፈ ጌታ ኢየሱስ ዛሬ እነሱ ጌታ ኢየሱስ ባንተ እንዲመሩ ትዳራቸውን አንተ የምትመራ ጌታ ኢየሱስ ሆይ አስፈላጊውን ነገር ሁሉ በማድረግ ጌታ ኢየሱስ እንድትባርካቸው ለአንተ አደራ አሳልፈን እንሰጣለን። ይህንን የገቡትን ቃል ኪዳን ጌታ ኢየሱስ ሆይ አክብሮና ጌታ ኢየሱስ አንተን እየፈሩ እንዲኖሩ እስከ መጨረሻ ድረስ ጌታ ኢየሱስ ሆይ በቤት ተባርኮ እንዲኖሩ ትዳራቸው ባንተ የተባረከ እንዲሆን ዘመናቸው ባንተ የተጠበቀ እንዲሆን ከክፉ ሰዓት ሁሉ እንድትጋርዳቸው እንድትጠብቃቸው ለአንተ አደራ አሳልፈን እንሰጣለን። ጌታ ኢየሱስ ሆይ በእውነት ከዚህ ሰዓት ጀምሮ የእነሱን ኑሮ የእነሱን ሕይወት አንተ ምራ። ክፉ በኢየሱስ ስም በመካከላቸው የሚገባ ጌታ ኢየሱስ ሆይ በሰው በተለያየ አቅጣጫ የሚመጡትን ነገሮች ሁሉ በስሜ ስልጣን ከዚህ ሰዓት ጀምሮ አስረናል። የታሰረ ይሁን። ሕይወታችሁ የተባረከ ይሁን። ዘመናችሁ የተባረከ ይሁን። በውላቸው ፍሬ አንተ ባርክ፣ በስራቸው አንተ ባርክ። ጌታ ኢየሱስ ሆይ ከእነሱ የሚወጡ ለቤተክርስቲያን የሚሆኑ ለአንተ የሚሆኑ እግዚአብሔር በእውነት ዘመኑ የሚዋጁ ሆኖ እንዲኖሩ ለአንተ አደራ አሳልፈን እንሰጣለን። ኢየሱስ ሆይ ተባረክ። ስለረዳ እናመሰግናለን። ከዚህ ሰዓት ጀምሮ ያለውን ሁኔታ ሁሉ ለአንተ አሳልፈን እንሰጣለን። ስለሰማን ተባረክ። በኢየሱስ ስም አሜን።
ቀጥሎ ያው በኋላ እንመጣለን። እስከሚፈልጉ ድረስ ያው እዚህ ጋር ነው እናጸቀውና ወደ ምስላ ወዳለን ወደ ታሪክ ይፈርማል። ግን የእሱ ቤተሰብ የእሷ ቤተሰብ ቀጣይ ጊዜ ነው የሚያደርገውና ወደፊት የሚያደርጉ ሰርግ ላይ ስለምንጠራችሁ ዛሬ የኔ እና የእነሱ ፍርማ ብቻ ነው እዚጋ የሚያሳልፉት። ስለዚህ እስቲ እያጨበጨበን ወንድታነስን ወደ ፍርማዎች ደግሞ እያጨበጨብናት ወደፊት አሁን ደግሞ ያው እኔ ራሴ አሁን እንግዲህ ያው እንደምታውቁት ከዚህ በፊት ከትናንት እስከ ዛሬ ድረስ ከመጣችን ጀምሮ በጣም ይፈላለጋሉ፣ ሊጫወቱ ሳይፈሩ መጫወት ይችላል። ወደፊት ሰዎች ያዚህ ባላቸው እዚህ አካባቢ ወንድም ተወደሙ ነው እናንተና ሌላ ስም የሚጠሩባላችሁ ከዛሬ ጀምሮ የተከበሩ ወንድም ተወደሙ ስለዚህ እና እሱ ደግሞ ምናልባት የምትፈልጉ ሰዎች ካላችሁ እንግዲህ ስልኩ ጋራ ሊሆን ስለሚችል ከእሷ በኩል እያገኛችሁ ነው። ዝም ብሎ ብቻውን ማናገር አይቻልም። ሻይ ገባብ ለመጋበዝ ከፈለጋችሁ ሁሎችን ይዛችሁ የሚገኙ ማለት ነው እና ኢየሱስ ይመስገን። ከዚህ ሰዓት ጀምሮ ያው አቶ ታዲዮስ ይባላል። አይ ወንድምነቱ አልተቀየረም። አቶ ማለት ወደ አንድ ስቴፕ ሄደዋል እና ኢትዮ ቀድሞ ደግሞ ወደ ወይዘሪት ነው የሚገባው። እንኳን በሰላም ወደ እኛ ምድር መጣችሁ ያላችሁ ያው ተመስገን። እስቲ አሁን ተያይዛችሁ ፎቶ እንነሳለን። ኢየሱስ ይመስገን። መሳሳብ እዚህ አይቻልም።